አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች ጓደኞቼ ሰላም ነኝ አልሐምዱሊላህ። በነገራችን ላይ ውዶችዬ ከመዳሜ ጋር ያለው ወርቄ ይሄ ነው ማለት ነው። ከዚህ ሌላ አንድ የእጅ ቀለበት አለው እና ዛሬ ራሱ ጠይቂያት ነበረ ማለት የእጅ ሞዴሏ እንትን አልነበረችም ማለት ነውና ለኩል ሀል እጄ ላይ የእጅ ቀለበት ብዙም ስለማት አጀበችኝ ሰበብ አድርጌ ሱረ ልቀየር ነው። ያንገቱ ደግሞ ረዝሞብኛልና እሱንም አስቆርጣለሁ ብዬ ነበረ የጠየቅኳት። እሷ ያምላሻ እስኪ ሐሙስ ብላለች። ሐሙስ ተትልቋ ልጄ ጋር ትሄዳላችሁና ትቀይሪዋለሽ ምናምን ብላኛለች። ያው በዛ ሰበብ አድርጌ እቀበላለሁ ማለት ነው ውዶቼ። ስለተጨነቃችሁ ላሰባችሁ ኢንሻአላህ በዚህ መልኩ ወርቄን እቀበላለሁኝ ብያለሁኝ። ድጋሚ ማይለምደኝም አንዴ እጄ ላይ ከገባልኝ ድጋሚ እጄ ላይ እንትን ጭራሽ ሁለተኛም አይለምደኝም ማለት ነው። በቃ ሀሳብ ራሱ ልይተቀን እያሰብኩኝ ነበረ ማለት ያኔ እንትን ትላለች ብዬ የሆነ ሰዓት ላይ ከድሮ ካለችበት እንትኗ ስለተቀየረች ብትከዳስ ስላለሁኝ ደግሞ መልሼ አራት ከዳም ምናምን ብዬ ያሰብኩ ነው። ግን ከሁሉም በራስ በእጅ እንደመያዝ እኔ መሰለ ነገር ስለሌለ ኢንሻአላህ ሐሙስ እቀበላታለሁ ማለት ነው። እና ደግሞ ከተቀበልኩኝ በኋላ አዲስ ነገር ካለ አሳውቃችኋለሁ። ሌላም ነገር ካለ አሳውቃችኋለሁ ቤተሰቦቼ። እናንተ ብቻ ቪዲዮዋን አጭር ነው የማደርገው ቤተሰብ እናንተም እንዳትቸገሩብኝ እኔም ሰዓቱ እንዳይቀንስ ነው። እና ኢንሻአላህ ሐሙስ እቀበላታለሁኝ። እናንተንም ሁላችሁንም ለመከራችሁኝ ምክር በጠቅላላ በጣም አመሰግናለሁ ቤተሰቦቼ ማለት ነው። ብዙ ነገር ነው የመከራችሁኝ ያስጠነቅቃችሁኝ። በነገራችን ላይ ይሄ ወርቁ እስከ እጄ ወደ 8300 ሪያል ፈጅቷል ማለት ነው። 21 ካራቴ ነው በግራም በ420 ሂሳብ ነበረ ወደ 17 ግራም ከእኩል አካባቢ ነው። እና ኢንሻአላህ ዱአ አድርጉ ሀቄን በጄ ማለት ነው። ኢንሻአላህ ሐሙስ ብላኛለች። ልጅቷ ፈተና ስለሆነች ነው እሷ ጋር ነው በፊትም ሄደን የገዛ ነውና ያው እሷ ፈተናዋን ተጨረሰች በኋላ ይቀበላታለሁ። በዛው አምጪ ላስቀምጥልሽ ነው የምትለው። አይ እዚሁ ይቀመጥ አሁን በቅርብ ምሄድ ስለሆነ እዚሁ ይቀመጥ ፎቶ እንሳበጣለሁ ምናምን ብዬ ያው እነሱን አሁን በኩርፊያ መልኩ ንብረቴን ስጭኝ ምናምን ብትሏቸው ሌላ እንትን ውስጥ ማስገባት ነው በሲስተም እና ቀስ ብሎ ተረጋግቶ እንትን ማለት ነው። ልጄ ለወደፊቱ መጠንቀቅ ነው።